ሰላም ሰላም ቤተሰብ እንደምንከረማችሁ፣ ዛሬ በአዲስ ቪዲዮ ተከስቻለሁ። ዛሬ ማሳያችሁ የጾም ኬክ አሰራር ይሆናል። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ ሼር ማድረጋችሁ እንዳይረሳ። ይሄን የመሰለ የሶፍት ኬክ አሰራር አብረን እንሰራለን። እሺ፣ አንድ ኩባያ ስኳር፣ አንድ ኩባያ የብርቱካን ጭማቂ፣ ግማሽ ኩባያ የአትክልት ዘይት አድርገን አብረን በደንብ እናዋህደዋለን። እስኪ ዋሃድልን። እስከፈለጋችሁ በማሽንም መምታት ትችላላችሁ። በደንብ አድርገን እጃችንን ፈጠን አድርገን በደንብ እናዋህደዋለን ማለት ነው። በጣም ገራሚ የሆነ ኬክ ነው የምንሰራው ዛሬ። እንደዚህ በደንብ ካዋሃድን በኋላ ዱቄት አንድ ኩባያ ከግማሽ ነው የተጠቀምኩት። በመንፊያ አድርጋችሁ ዱቄቱ የተያያዘ ምናምን እንዳይኖረው እንደዚህ መጠቀም ይኖርባችኋል። አንድ ኩባያ ከግማሽ አድርጌያለሁ። ቤኪንግ ፓውደር አንድ የሾርባ ማንኪያ፣ ቫኒላ አለኝ የፓውደሩ፣ እሱን አንድ ፓኬት አድርጌበታለሁ። እዛ በደንብ አዋህደዋለሁኝ አብሬ። እንደዚህ ቆንጆ ሆኖ ተዋህዶልኛል። መጨረሻም የብርቱካን ፍቅፋቂ ያደርግበታለሁ። እሱንም አብሬ እንደዚህ አዋህደዋለሁኝ። በዚህ መልኩ አዋህጄ ጨርሻለሁ። ፓትራዬን አዘጋጅና ዘይት ዙሪያውን እቀባዋለሁኝ በደንብ እንዳይዝብኝ። እዛ ፓትራዬ ላይ ያዘጋጀሁትን ሊጥ ጨምራለሁ። እንደዚህ ዙሪያውን እኩል እንዲሆን አስተካክዬ ኦቨን ውስጥ ለ30 ደቂቃ ነው ማበስለው። ከ30 ደቂቃ በኋላ እንገናኝ። እሺ እንግዲህ ይሄው እንደዚህ አሪፍ ሆኖ ኬካችን በስሎልናል። በጣም ሶፍት እና ቆንጆ የሆነ ኬክ ነው። ከላይ እንደዚህ ስኳር፣ የተፈጨ ስኳር ነው የነሰነስኩበት። የፈለጋችሁትን ነገር መጠቀም ትችላላችሁ። ያው ወቅቱ ጾም ስለሆነ ብዙም ሌላ ነገር አልጠቀምም ማለት ነው። እኔ እንግዲህ እንደምታዩት በጣም ሶፍት የሆነ ምርጥ ኬክ፣ ጣሙ ብትሉ ምናምን በቃ በጣም ምርጥ የሆነ ኬክ ነውና በቀላሉ እንደዚህ ሰው ጋር መሄድ ስትፈልጉ፣ እንግዳ ሲመጣባችሁ፣ ጾም ነው ምን ልስራ ብላችሁ ሳትጨናነቁ በቤታችሁ ይሄን የመሰለ ኬክ ማዘጋጀት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። በቀጣይ እስክንገናኝ ባይ ባይ።